እንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሽ ግን አንዴ አብርሃም እሺ ከርታው እኔ ረጣሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩ ረጣሽን ከሄድሽ ግን በጣም ነው ማለት ነው እኮ ሄርኒ እኮ ይቅርታ ነው እየጠየኩ እኮ ነው አብርሃም እንደዚህ ሲሆን አይተሽ ተቀበል። ይሁን አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ተጋረገጭ አብርሃም ማለት ነው ለአንተ ይገባሃል። ሄርሜላ አሁን ይሄንን ነገር በማድረግሽ በጣም ልክ ነሽ። ምክንያቱም አብርሃም ምንም ሊገባው ያልቻለ ፍጡር ስለሆነ እዛም እዚህም ማለቱ በጣም ከአቅማችን በላይ ስለሆነ አሁን አንቺ ይቅርታ አልቀበልም ማለትሽ ፐርፌክት በቃ። ምክንያቱም አንዴ አዛት አድርገውና ከዛ ይቅርታውን ትቀበያለሽ። ይቅርታውን አትቀበይም ማለት አይደለም፣ እንዳትቀበይ ይቅርታም እያልኩሽ አይደለም። ምክንያቱም ሁላችንም ይቅርታ ተደርጎልን ስለሆነ የምንኖረው ማለት ነው። ግን ራስን ማስከበር የምትዩ እምቢ በማለት ነው። እምቢ በማለት ውስጥ ብዙ ነገሮች ይገኛሉ። ኦኬ። እና አብርሃም ዛሬም ነገም አንዴ እሺ ያኔ በጣም ብዙ ነገር ብለናል። እና አንተ ሄርሜላን በጣም ብዙ ዲስሪስፔክቶችን እኮ ነው ያሳያት አብርሃም። ዛሬ እግር ላይ መውደቅ አይደለም። ሰው ልጅም ልብ ከሰበሩ በኋላ እግር ላይ ወደቁ ምን ሆኖ ማፊ ፋይዳ ኦኬ፣ ምንም ጥቅም የለውም። ሰው ሳይጎዳ በፊት ነው ሰውን ይቅርታ መጠየቅ ያለብህ። ኦር ደግሞ ሰውን ዲስሪስፔክት ማድረግ አይጠበቅብህም። አንተ ከሩታ ጋር ኦር ደግሞ ከፍቅር ጋር ለመሆን ሄርሜላን ዲስሪስፔክት ማድረግ አይጠበቅብህም። እንደተማረ ሰው ኦኬ፣ እንደተማረ ሰው ምን ማድረግ አለብህ? ኦኬ በቃ ሄርሜ ከዚህ በኋላ እኔ አንቺን አልፈልግሽም ከፍቅር ጋር ይፍቅር። ምክንያቱም የበፊቱ የፍቅር ከፍቅር ጋር የነበረን ማለት ይሄ ያኔ ቢሆን ራሱ ነው የምላችሁ እነሱ ማለት ያዘጋጁት ወጥመድ ነበረ፣ ግን አልተሳካላቸውም። ወጥመዱ ተሰበረ። ሃሌሉያ በሉ እስቲ ሃሌሉያ እንላለን። እና ወጥመዱ ተሰበረ፣ አልተሳካላቸውም፣ ተነቀባቸውና እና ቢሆን ራሱ እንደዛ ነበረ ማለት የነበረብህ እንጂ በዚህ መልኩ ሄርሜላን ዲስሪስፔክት ማድረግ አይጣበቅብህም ነበር። እሺ በጣም ብዙ ዋጋ የከፈለችልሽ ሴት አንተ የታመመች ጊዜ ከነዚህ ሴጣኖች ጋር እየተዋጋች ማለት ነው። በነገራችን ላይ ከሰው ሴጣን ጋር መዋጋት እጅግ በጣም ከባድ ነው። የማይታየው ሴጣን ጋር መዋጋት እንኳን እሱ ኃይል የለውም። ግን ይሄ የቆመ በአይናችን የምንመለከተው ሴጣኖች ጋር መዋጋት ቬሪ ኢነርጂ የሚጠይቅ ነገር ነው። እንግሊዘኛውን ተውት እንግዲህ እያለፋችሁ እንግሊዘኛውን እሺ። እና እንደዛ ነው። እና አሁን ሄርሜላ እንደዚህ በማድረጓ አም ሶ ፕራውድ፣ ምክንያቱም ደስተኛ ነኝ። እኛም ይሄን ነው የምንፈልገው። ሄርሜላ ጅግን ብላ አስለቀሰ እሱ እንዳስለቀሰሽ አስለቀሰሽ ይቅርታ ታደርግለታለሽ። ኦኬ አብርሃም ማልቀስ አለበት። ልክ ሄርሜ እንዴት ህመሙ ምን እንደሚያደርግ ምን እንዴት እንደሆነ ሊሰማው ይገባል። አሁንም አብርሃም ሄርሜላን አፍቅረሃት ነው ወይስ እነሱ ልጆች ሁለቱን ስለተወክ ነው ከሄርሜላ ጋር መሆን የፈለግከው? እሱም አንድ ፖይንት ነው በነገራችን ላይ ያ አንተ እውነት ጋይስ ይሄ ነገርማ በጣም መመራመር አለብን እንዴ። አብርሃም እኮ ባለፈው ምን እንዳልተቀለጭ እኔም አንድ ልጅ አለኝ ፍቅርም አንድ ልጅ አላት ከዚህ በኋላ አብረን ይሄ እውነት እሱ እውነት ነው የተናገረው። ኦኬ ምንድነው ከልቡ ያለውን ነገር ነው የተናገረው። ስለዚህ አብርሃም አሁንም ወደ ሄርሜላ ቢመለስ ነገ እንደዛ አይነት ነገር እንደማያመጣ በምን እርግጠኛ ልንሆን እንችላለን? እሱ እውነቱን ነው እኮ እነሱ ድራማ ቢሰሩበትም አብርሃም እኮ እውነቱን ነው እየተናገረ የነበረው አይደል እንዴ? አሁን ሄርሜላ ምን ማድረግ እንዳለባት እስቲ ኮሜንት ላይ እናንተም ጻፉ። ቤተሰቦቼ ሁላችሁም ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ከጎኔ ሁኑ። እንግዲህ ኢትዮጵያ ሀገራችን ገብቻለሁና እንዴት እንደሆነ እሱንም ቪዲዮ ለቅላችኋለሁ። አሁን ከሄርሜላንም አገኛታለሁ። ምን ማድረግ እንዳለባት እናንተም በኢንቦክስ ምናምን ደውሉ ንገሩኝ። የምሬን ነው። ምክንያቱም አብርሃም አቋም ሊኖረው ይገባል ከሄርሜላ ጋራ ከመሆኑ በፊት ራሱ መስተካከል አለበት። እኛ አብርሃምና ሄርሜላ ይለያይ አንልም በፍጹም። ትላላችሁ ቤተሰብ ትላላችሁ የፍቅር ጀማ ፋሚሊ አንልም። ምንድነው ጥፋቱን አምኖ በስነ ስርዓት ከልቡ ይቅርታ መጠየቅ አለበት። እናም ደግሞ
ለምንድነው ፍቅር የልጅነት ጓደኛዬ ናት። እሷም አንድ ልጅ ወልዳ ከባሏ ተለይታለች። እኔም አንድ ልጅ ወልጄ ከባሏ ሚስት ተለይቻለሁ። አንድ ላይ እንሆናለን ምናምን ብሎ እየተናገረው በፊት እመኘው ነበር ማለት ነው። እነ ሩታ ደግሞ አሳኩት። ሩታና ያቺ ምንድነች ምን ልበላትና ይሄ ነገር ማረጋገጥ አለባችሁ። ኦኬ ሄርሚ ይሄን ነው የምልሽ። እንቀጥል ፋሚሊ። እኔ ጋይስ ማለት ሁላችንም እንግዲህ ትላንትናም እንደተናገርኩት ለፍቅር አዝኖ ነበር አብርሃም የመሰለኝ እንጂ በእንደዚህ አይነት መልኩ ድራማ እየተሰራበት እንደሆነ እሱ ጅል ነው። በቃ የእውነት ጅላጅል ወይ አብርሃም እኔ እንደው ምን ቀንጥሎኝ ነው እንደው አንተን የወደድኩት ምን ቀንጥሎኝ ነው አይ ስዌር ቱ ጋድ በጣም እኮ ነው የምታሳዝነው። በጣም በቃ ጅል ነህ። በቃ የመጨረሻ ጅል። እስቲ እንቀጥል። መሆን እችላለሁ እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደል? በቃ እኖራለሁኝ አብርሃም ስለወደድኩት ነው። ኦፍ ኮርስ ኤርሜላ ያላንተ በደንብ መኖር ትችላለች። እንደውም ኤርሜላ የፍቅር ሰው ናት። ሰውን የምታከብር ሰውን የምትወድ ኦኬ፣ ለቤተሰቦቿ ክብር ያላት ጋጠወጥ ሴት ያልሆነች ስነ ስርዓት ያላት ሴት ስለሆነች ማንም ነው የሚፈልጋት። እኔ ራሱ ነግራቸዋለሁ አይደለ? ፕሊዝ ዙፋን የኤርሜላ እንትን ስልክ ቁጥር ካለሽ እያሉን በጣም ብዙ ሰው እየጠየቁኝ ነበር ሰሞኑን ራሱ ኢንስታግራም ላይ ማለት ነው። ስንት ሰው ከአሜሪካ ከምናምን ምክንያቱም ፍቅርን ታውቃለች፣ ክብርን ታውቃለች፣ መውደድን ታውቃለች፣ ባል እንዴት እንደሚከበር ታውቃለች። ኤቭሪቲንግ አሟልቶ የሰጣት ሴት ናት። ትኖራለች። እንደ ንግስት አድርጎ የሚያኖራት ወንድ ታገባለች። እንደ አብርሃም አይነት ክብርን ወንድነትን እኮ ያሳየች አብርሃም ሄርሜላ ናት። አልገባ አለክ እንጂ ማለት ነው ወንድ። ያቺ እኮ ሩታ ደመቁ ማለት ነው። አሁን ወደ ደመቁ እንገባለን። ደመቁ እኮ ስትፈልግ በጥፊ ትልሃለች፣ ስትፈልግ ትበርገ አረ ወይኔ ቢገባ ኖሮ እሱ ይገባ ነበረ። ቢገባ ኖሮ እሱን ትረዳ ነበረ። ወንድ እንድትሆን ያደረገችህን ሴት በእንደዛ አይነት መልኩ ዲስሪስፔክት ልታደርጋት አይገባም ነበረ። ዛሬ ልረቅጥ ነው የበለኩት። ምክንያቱም እቅርታ እያልካት ስለሆነ እቅርታ ከማድረግ በፊት ማልቀስ አለብህ። እዛኔ እንደዛ ወድቃ ፌንት ነቅላ እዛ ቦታ የሆነ ነገር ብትሆንስ ኖሮ ብትሞትስ ኖሮ እቺ ልጅ። ለነገሩ አንተ ችግር የለውም ሌላ ሴት ጋር ትሄዳለህ፣ እሷን አትጎጂ። እሷ ለቤት ከቤተሰቦቿ ትጎላለች። አንተ ግን እዛም እንትን ትላለህ። ጌታም በጣም ነው የምትገርመው፣ በጣም ማለት ነው። በቃ ቆፍጠን በል፣ እንደ ወንድ ሁን። በቃ እንደ ወንድ መሆን አለብህ አብርሃም። እኛ በየዋህነት ሰዎች በምታደርጋቸው ነገሮች ምናምን በጣም ይመቸኛል። ቅናት የለብህም፣ ቅናተኛ ሰው አይደለህም፣ ንጹህ ልብ አለክ ምናምን ነገር። ግን ጅል መሆን ይሄ ጅል የምትሆንበት ይሆናል አይደል? የዋህነት ሲበዛ ጅል ነው እንደ የሚያስደርገው ፋሚሊ ማለት የዋህ መሆን ይሄ በዚህ ልክ ጅል ያደርጋል እንዴ? ትዳር እኮ ቀልድ አይደለም፣ ፍቅር እኮ ቀልድ አይደለም እንዴ! እዚህ ምድር ላይ እኮ የምንኖረው ማለት ነው አይደለ? ከምንም በላይ እዚህ ምድር ላይ ያለው የተከበረ ነገር ቢኖር ከትዳር ነው። አንድ ወንድ ደግሞ ለአንድ ሴት ነው የተፈጠረው። እዛም እዚህም እንድትስለካስከስ አይደለም። ስለዚህ ራስህን ሆነ በቃ ከሄርሜላ ጋር ከሆንክ ከሄርሜላ ጋር ሆነ በጣም ብዙ ነገር መስራት ትችላለህ። ኦኬ፣ እንደዛ ነው መሆን ያለበት ወንድ ልጅ እንጂ እዛም እዚህም ያቺም ኦኬ። እንደዚህ አይነት በጣም ነው ያስጠላኝ። I swear ማህባ ነው والله العظيم هيك። እንቀጥል። ነገሮችን አንገቴን ልታስደፋ የሞክር ሰው ነህ። የተፈጠረውን ነገር ለአንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። እውነት ለመናገር የሄርሜላ ንጽህና ስለታወቀ በዚሁ አጋጣሚ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እንደኔ የሄርሜላ ንጽህና ደስ ያላችሁ በሙሉ የሄርሜላ ወዳጆች ኮሜንት ላይ በቃ እንኳን ደስ አላችሁ፣ እንኳን ደስ አለሽ ሄርሜ፣ እንኳን ነፃ አውጣሽ ፈጣሪ በሉ። እውነት ትቆያለች እንጂ ምንድነው ትቀጥናለች እንጂ አትበጠስር ነው። እንደዛ ሁሌም እውነትን ይዘን ወደፊት እኛ የፍቅር ጀማ። እኔ ግን የሸወደችኝ ሩታ የምትባለውን ያደነቁ ግን ዝግናነት ያልኩ ግን ወይኔ በላቸው
ወይኔ በላቸው ምን ሆኜ ነው እቺ እባብ